የገባሁት ኦንሊ ትሬድ ዩሮ ዩኤስዲ ነው። ሉዚንግ ትሬድ ነበረ። አካውንታችን በጣም አሁን ኦልሞስት $7 አካባቢ ነው የቀረው ብሎ ለማድረግ ይሄ የዊክ ፎር ትሬድ ሪካፕ ነው። በዚህ ሳምንት ስጠብቀው የነበረው የመጀመሪያው ዴክስ ዋይ ከዚህ ጋር ሊትል ቢት ሪትሬስመንት ቱ ዲስ ዞን ሪትሬስ አድርጎ አናዘር ሀይ ይሰራል ብዬ ነበረ፣ ግን ፕራይስ ኤክስፔክቴሽን አላከበረም። ስፔሻሊ አርብ የሰጠን ዶጅ ካንድል በጣም አሪፍ ነበረ፣ ሪትሬስ ያደርጋል ብዬ ነበር አሱ የሚያደርጉት፣ ግን ያ ሀፕን ሳያደርግ ፕራይስ ጀስት ወደ ላይ ሄዶ እዚህ መንዝሊ ዞን ላይ እየጠበቅ ነው ያለው። ይሄ መንዝሊ ስትራክቸር ጋር ሂት አድርጓል ማለት ነው። አሁንም ዴክስዋይን የምጠብቀው አናዘር ሀይ ሰጥቶን ይሄን ሀይ ምናምን እንዲወስድ ነው። በዚህ መሰረት በዚህ ሳምንት የገባሁት ኦንሊ ትሬድ ዩሮ ዩኤስዲ ነው። ልክ ማርኬት ኦፕን እንዳደረገ ሰኞ ዕለት ነበረ ይህን ትሬድ የገባሁት። ሉዚንግ ትሬድ ነበረ። አካውንታችን በጣም አሁን ኦልሞስት $7 አካባቢ ነው የቀረው ብሎ ለማድረግ ሰው እንደምታዩት ዴክስዋይን ወደ ታች ሪትሬስ እንዲያደርግ እየጠበቁት ስለነበረ ዩኤስዲንም ለባይ ነበር እየጠበቁት የነበረው። ሰው ማርኬት ኦፕን አረገ፣ እዚህ ጋር ወደ እነዚህ ዞኖች ሪትሬስ አረገ። እዚህ ጋር ዋን አወር ኢንገልፊንግ ያገኘው ቤዝዶን ብዛት ነበረ ይህን ትሬድ የገባሁት። እንደምታዩት እዚህ ጋር ኢቨን ፕራይስ ኤዥያን ሬንጅን ስዊፕ አድርጎልን ነበር ምናምን፣ ግን ሉዚንግ ትሬድ ነው ማለት ነው። ሌላው ዩኤስ ኦይልንም ፊ ሪመምበር ወደ ላይ ይወጣል ብዬ አሲዩም እያደረኩ ነበረ። ከዚህ ስትራክቸር አካባቢ ዋና ወሩ ባንወረድ ነው። ከዚህ ጋር ግን እንደምታዩት ፕራይስ አግሬሲቭሊ ከዚህ በታች ክሎዝ አረገ። ይችን ሊትል ቢት እያየዋት ነበረ ወደዚህ ፌር ቫሊዩ ጋር ፕራይስ እንዲገባ ጀስት አራሩም ስለማይነፋ እና ደግሞ ዩኤስዲንም ብዙ አድርጌ ስለነበረ በዛ ምክንያት ይህን ትሬድ አልገባሁትም ማለት ነው። እንደን እንደምታዩት ምንም አናሊሲሳችንን አላከበረም። ፕራይስ ጀስት ዳምፕ ሲያደርግ ነው ሳምንቱን የጨርሰው ማለት ነው። ሌላው የኤስዲሲኤችኤፍ እያለን የነበረው ፕራይስ እዚህ ጋር መጥቶ ፑልባክ አድርጎ አናዘር ሀይ ወደዚህ ስትራክቸር እንዲሰራ ነበር፣ ግን ጀስት ኦፕን እንዳደረገ እዚህ ጋር ጀስት ታርጌቱን ነው ሂት ያደረገው። ጂቢፒኤስዲ ሊትል ቢት ይሄኛው እንዲሁም አክብሮን ነበረ እያለን የነበረው ኢፍ ዩ ሪመምበር እዚህ ጋር አናወር ስትራክቸር ሽፍት አለን። ስለዚህ ማርኬት ኦፕን ሲያደርግ ይሄን ሎ ወስዶ አናዘር ሀይ ወደዚህ ስትራክቸር እንዲሰጥ ከዚህ ሴል እናያለን ነበር ያለው፣ ግን ምንም ክሊር የነበረ ስትራክቸር አልነበረም። ጀስት እንደምታዩት እናም ደግሞ ኦል ኦቨር ወደዚህ መጥቶ ስትራክቸራችንን ዞናችንን አልነካልንም። እዚህ ጋር ምንም ትሬድ አልገባውም። ኤንዚዲ ዩኤስዲ እያየን የነበረው ጀስት ፕራይስ ከዚህ ኦፕን ሪትሬስ አድርጎ ለሴል ነበረ። ጀስት እንደምታዩት አግሬሲቭሊ ነው ዝም ብሎ የወረደው ማለት ነው። ሌላኛው ጂቢፒ ካድ ነበረ። ጂቢፒ ካድ የነበረን አናሊሲስ ጂቢፒ ካድ ላይ እየጠበቅን የነበረው አርብ እዚህ ጋር ነበር ክሎዝ ያደረገው። ፕራይስ ወደዚህ ፌር ቫሊዩ ጋር ገብቶ አናዘር ሀይ ወደ ዞኖች እንዲሄድ ነበር እየጠበቁ የነበረው፣ ግን እንደምታዩት ይህም ምንም ክሊር የነበረ ኢንትሪ አልነበረም። ጀስት ማርኬት ዊዝ ጋፕ ኦፕን አረገ። እዛም በኋላ እንደዚህ አይነት ስትራክቸር የሰጠነው ምንም ስላልተመቸኝ ይሄኛውን ትቻሉ። ሌላው ጂቢፒ ሲኤችኤፍ ነበረ። ጂቢፒ ሲኤችኤፍ ባለፈው ሳምንት ከዚህ ዞን እየጠበቅነው ነበር፣ ዊዛውት ኢንትሪ ሄደ። በዚህ ሳምንት እየጠበቅኩ የነበረው ከዚህ ስትራክቸር አናዘር ሀይ ይህን ትሬንድ ላይን ሊኩዊዲቲ እዚህ ጋር እንደምታዩት ትሬንድ ላይን ሊኩዊዲቲ ያለን እነዚህን ፐርጅ እንዲያደርግ ነበረ። እንደምታዩት ማርኬት ኦፕን አረገ አግሬሲቭሊ ሆን ሄደው እንደን እየጠበቅኩ የነበረው እዚህ ጋር ፕራይስ አኮሙሌት እያደረገ ነበረ። ይህን ሎ ወስዶ ድጋሚ ኤክስፓንድ እንዲያደርግ እየጠበቅኩት ነበረ፣ ግን ይሄ ሀፕን ያደረገው ጀስት እንደምታዩት ከሮብ ጀምሮ ዝም ብሎ ፕራይስ ኮንሶሊዴት ሲያደርግ የአርብ ነው ሀፕን ያደረገው። ኦልሞስት ፕራይስ እዚህ ጋር ስትራክቸር ሽፍት ሲያደርግ ኦልሞስት ማርኬት ክሎዝድ ሊሆን አካባቢ ስለነበረ ለዛ ይህን ትሬድ ያልገባሁት፣ ግን ሜቢ ፎር ዘ ኔክስት ዊክ አናዘር ኤክስፓንሽን ከዚህ የምናየው ነው። የዚህ ትሬድ አናሊሲስ የዚህ ሳምንት ትሬድ ሪካፓችን ይህን ይመስላል። አሁን አካውንቱ ያለበትን ሁኔታ ብናይ $230 ጉዞ አድርገናል። አካውንታችን $69 ላይ ነው ያለው። የቀረን $69 ነው ማለት ነው አካውንቱ ብሪች እንዲሆን። ሜቢ ከዚህ በኋላ $20 አካባቢ ሪስክ እያደረኩ ሜቢ ትሬድ አደርጋለሁ። ያ ሌላ 3 ትሬዶችን 3ቱም ሉዚንግ ቢሆኑ በቃ ያ የመጨረሻችን ይሆናል ማለት ነው። ይህን ይመስላል። ኤሌትድ ቢት ታፍ ነው እንደጠበቅኩት አይደለም።
ማርኬቱን ጀስት ከዚህ ሳምንት ውጭ የነበሩት ሶስቱን ሳምንት ማርኬቱን እንደጠበቅነው ነው የሄድነው። ግን ብዙ ዊክአውቶች ነበሩ፣ ብዙም ትሬዶች ሚስ አድርጌ ነበረ። ይሄኛው አራተኛው ሳምንት ብቻ ነው ወደ ኤክስ ዋይ እንደጠበቅኩት ያልሄደልኝ። ኤኒዌይስ የሚቀጥለው ሳምንት ደግሞ እንዴት እንደሚሆን የምናይ ይሆናል። እስካሁን ድረስ ስላያችሁ ቴንክ ዩ። ስቴይ ቲዩንድ ፎር the next week analysis.